ልክ እንደማንኛውም ፕሮግራም ኤስፔስን መጠቀም ከፈለግን ኤስፔስን ኦፕን ማድረግ ይኖርብናል ኤስፔስን እንዴት ኦፕን እናደርገዋለን ኤስፔስን በሁለት መልኩ ኦፕን ማድረግ እንችላለን የመጀመሪያው መንገድ ስታርት ፕሮግራምስ SPSS for Windows SPSS for Windows ምትለውን ክሊክ እናደርጋለን በዚህ ሰዓት SPSS ኦፕን ይሆናል ሁለተኛው አማራጭ ዲስክቶፕ ላይ SPSS for Windows ምትለውን ሾርትከት አይከን እንፈልጋለን እቺን ሾርትከት አይከን ካገኘን በኋላ ደብል ክሊክ እናደርጋለን በዚህ መልኩ SPSS ይከፈታል SPSSን በሁለት መልኩ እንከፍተዋለን አንደኛው ስታርት ፕሮግራምስ SPSS for Windows SPSS ሌላው ደግሞ ዲስክቶፕ ላይ ሾርትከት ሜኑን ደብል ክሊክ በማድረግ መክፈት እንችላለን ማለት ነው መክፈት እንችላለን